ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ። እንደምን ከረማችሁ? እንዴት ቆያችሁ? አሁን እንግዲህ ከብዙ ቆይታ በኋላ ማለትም ከሶስት ወር ቆይታ እና ከዛም በላይ በሆነ ቆይታ ቪዲዮ ሳልሰራ እንግዲህ ያው ብዙዎቻችሁ ኮሜንትም ላይ ጥያቄዎችን እየጠየቃችሁኝ እኔም እንዲሁ እየመለስኩኝ 3 ወር እና ከዛም በላይ የሚሆን ቆይታ ቪዲዮ ሳልሰራ ቆይቻለሁ ማለት ነው። ዛሬ በአዲስ ቪዲዮ ብቅ ስላልኩላችሁ እንግዲህ በጣም ይቅርታ እየጠየቅኩ ውድ ተከታታዮች ዛሬ ይህን ቪዲዮ እስከመጨረሻው እንድትከታተሉ ስል በአክብሮት እየጠየቅኩኝ በመጀመሪያ እንግዲህ እንደተለመደው ቪዲዮውን ላይክ እያደረጋችሁ በመጀመር ለሌሎች ደግሞ ለወዳጅ ዘመዶች ሸር በማድረግ እያጋራችሁ ቪዲዮውን ተመልከቱ። አስተያየቶቻችሁንም ደግሞ ኮሜንት ሳጥን ላይ አስቀምጡልኝ እያልኩኝ ወደ ቪዲዮ እንግዲህ ከመግባቴ በፊት እንደሚታወቀው ከረመዳን በፊት ቪዲዮ የሰራሁ ነው። እንግዲህ እናንተም በረመዳን ሙስሊም ወንድምና እህቶች በረመዳን እንግዲህ ቪዲዮ ተመልከቱ እያልኩ ላለማስቸገር ስል ቪዲዮ መስራቴን ትቼ ነበርና ከዛም ወዲህ እንግዲህ በአንዳንድ ነገሮች ምክንያት ቪዲዮ አልሰራሁላችሁም። ውድና የተከበራችሁ ተከታታዮች እንግዲህ የኔን ቪዲዮ የምትከታተሉ እንዲሁም የኔ ቪዲዮ የደረሳችሁ በሙሉ ላይክ እያደረጋችሁ ለሌሎችም ወዳጅ ዘመዶች ሸር እያደረጋችሁ ቪዲዮውን ጀምሩት። ዛሬ እንግዲህ ይዤላችሁ የመጣሁት እንግዲህ እንደምትመለከታት ይችን ቤት እኛም እንግዲህ ወድጎ ይድረሰን ብለን ይችን ቤት ያው ይችን ጎጆ አቁመናል ማለት ነው። ሀሳብ አስተያየቶቻችሁን እንግዲህ እጠብቃለሁ በጉጉት። ብዙዎቻችሁ እንደምታዩት ሀሳብ እንደምትሰጡበት ተስፋ አደርጋለሁኝ። ይህን እንግዲህ አሁን በቅርቡ የተሰራውን የላሜራ ዋጋ ብቻ ሂሳብ አሳውቂያችሁ ሌላውን እንግዲህ አሁን ሂሳቡን ማወቅ አይቻልም። በጣም ከትልቅ ይቅርታ ጋር እንግዲህ ይህን ለማለት ፈልጋለሁኝ። ሌላው እንግዲህ በቅርቡ የተገጠመ እና በቅርቡ የተሰራ ስራ ገረገንቲና ላሜራ እንዲሁም መቃኑ ይሆናል ማለት ነው። እሱን እንደ አስፈላጊነቱ ሂሳቡን እነግራችኋለሁ ማለት ነው። ሌላው እንግዲህ የመብራቱን ገመዱን ተቀብሮ ግማሹን እንዲሁ እንደምትመለከቱት ግማሹ ተመርጎ አሁን ለመኖር በቂ የሆነ ቤት ሆኗል ማለት ነው። ማሻአላህ አልሐምዱሊላህ። ይሄው ገረገንቱ ገብቶ በዚህ መልክ ተጠቅጥቆ ሊሾ ሳይሆን እዚህ ጋር ምንጣፍ ብቻ አንጥፎ መኖር ይቻላል ማለት ነው። ማሻአላህ ይሄ እንደምታዩት ግማሹ ተመርጓል፣ ግማሹ ደግሞ ግልባጭ የሚባለው ያልተመረገው እንደምትመለከቱት ይህን ይመስላል ማለት ነው። እቺ መስኮቷ ላሜራዋ ተገጥማለች። የላሜራውን ሂሳብ አሳውቃለሁ ባልኩት መሰረት አንድ መስኮት እዚህ ጋር የምትመለከቱት አንድ ተከፋች በር እና እዚህ ጋር ደግሞ ይሄ ሁለት ተከፋች በር ይሄ ፍሬንች ሆኖ አሁን ላይ ባለው ዋጋ 70 ሺህ ብር የተገጠመ ላሜራ ነው ማለት ነው። ጽድት ባለ በአሪፍ ብረት በአንደኛ ደረጃ ብረት የተሰራ ነው። ማሻአላህ ላሜራ ማሰራት የምትፈልጉ ወንድምና እህቶች ስልክ ቁጥር አስቀምጥላችኋለሁ፣ በዛ መሰረት መስራት ትችላላችሁ። እንግዲህ የቤቱን ዲዛይን በተመለከተ ደግሞ ይሄው እንዳያችሁት እዚህ ጋር ሳሎን አለ። ተመልሰን በድጋሚ ወደ ውጭ ወጥተናል። እዚህ ጋር ሳሎን፣ እዚህ ጋር ሌላ ኮሊደር አለ። ወደ ውጭ ወደ ጭስ ቤት የሚገናኝ ማለት ነው። ወደ ጭስ ቤት ጋር የሚያገናኝ ኮሊደር አለ። ፊት ለፊት ጭስ ቤት አለ። ከዛ ቀጥሎ እዚህ ጋር እቃ ቤት አለ። እንደምትመለከቱት እንዳልኳችሁ ግማሹ ተመርጎ ግማሹ አልተመረገም። ሌላው እንግዲህ ገብቼ ዲዛይኑን ሳላሳያችሁ ስለወጣሁኝ በድጋሚ ወደ ውስጥ ለመግባት ተገደናል። ይሄ የምትመለከቱት አሁንም ይሄ ኮሪደር ነው ወይም ደግሞ የመዳም ቅመሞች ሲብ በማለት የሚታወቀው ማለት ነው። ይሄ አለ። ይህ ሌላ ክፍል ነው። እዚህ ጋር ሻወር ቤት አለ። እዚህ ጋር ደግሞ መኝታ ቤት አለ ማለት ነው። 4 ክላስ ነው። የልጆች ክላስ፣ ሳሎን እና መኝታ ቤት እንዲሁም እቃ ቤት
የያዘ ነው ማለት ነው። እቃ ቤቱ ይሄ እንዳልኳችሁ መጀመሪያ ላይ ያሳየኋችሁ ይሄ ነው እቃ ቤቱ። ከዚህ ከእቃ ቤቱ ወጥተን እዚህ ጋር ይሄ ደግሞ ጢስ ቤት ነው እንደምትመለከቱት። እዚህ ጋር በቆርቆሮ ተያይዟል። ጢስ ወደዚህ እንዳይወጣ በግርፍና በምርግ ይዘጋል። ይሄ ጢስ ወደ ትልቁ ቤት እንዳይሄድ በማሰብ ይሄ ግን በዝናብና በፀሐይ ወቅት ደግሞ ይሄ ጢስ ቤቱና ትልቁ ቤት መገናኘቱ በጣም አሪፍ ስለሆነ ነው። እንደምታዩት ገረገንቲ ተሞልቷል። ይሄ ሊሾ ሲሆን ይገናኛል። ጢስ ቤቱ ደግሞ ይህንን ይመስላል። ማሻአላህ ትልቅዬ ነው። 3 በ4 የሆነ ጢስ ቤት ነው። ሌላው እንግዲህ አትክልትም እያለማን ነው እንደምትመለከቱት። በቀጣይ በምሰራላችሁ ቪዲዮ እንግዲህ እንደምትመለከቱት ወንዝ ዳር ነው። ልክ ወንዝ ዳር እንደመሆኑ መጠን ታች ደግሞ ብዙ ጥረትና ስራ ያስፈልገዋል ማለት ነው። እሱን በቀጣይ ቪዲዮ የምሰራላችሁ ይሆናል። እንደምታዩት ግማሹ ላልተመረገው ጭድና የጭቃ አፈር አቅርበናል ማለት ነው። በምታዩት መልኩ ወንዝን ለመከላከል ከዚህ በፊት እንግዲህ በሌላ ቪዲዮም ወንዙን እንደዚህ ጎርፍ እንዳይመታው መከላከል በሚል ተጠየቀም ኮሜንትም ላይ የጠየቃችሁ የነበራችሁ እና በዛም መሰረት ታችን አሁን ልክ እንደምታዩት አሁን ጅማሮውን አሳያችሁና ከታች ወርጄ በሌላ ቀን በሌላ ቪዲዮ የምመለስበት ይሆናል ማለት ነው። እንደምታዩት ቤቱ ወንዝ ዳር ነው። ግን ይህን ኢንሻአላህ ባላህ ፍቃድ እንዴት ወንዝን መከላከል እንዳለብን ከጎርፍ እሱንም ቪዲዮ የምሰራላችሁ ይሆናል ማለት ነው ቀጣይ። ሌላው ከዚህ በተጨማሪ ማለት የምፈልገው እቺ የምትመለከቷት ቆርቆሮ በቆርቆሮ የሆነችዋ ሻወርና ሽንት ቤት ናት። ሻወሯ ይቺ ጋር ከዚህ ወዲህ ደግሞ ግማሹ ወደዚህ ሽንት ቤት ወደዚህ ሻወር ቤት ናት ማለት ነው። ይቺ ሽንት ቤቱ ደግሞ እንደምትመለከቱት ነው። በጣም ሩቅ ነው። 5 ሜትር ወይም ደግሞ ለምሳሌ ይሄ 19 ጎማ ነው የፈጀው። ከ20 ጎማም በላይ ማድረግ ይቻላል። 10 ጎማም እንደዚህ 15 ጎማም የፈለጋችሁትን ማድረግ ይቻላል። ሽንት ቤቱን ቀለል ባለ መልኩ ማሰራት የምትፈልጉ ወንድምና እህቶች ይህን የመሰለ ቪዲዮ እንደሚጠቅማችሁ አልጠራጠርም። በደንብ እንደምትመለከቱትም እርግጠኛ ነኝ። ይጠቅማችኋል። ደግሞ እናንተ ባትጠቀሙበት ይጠቅማል ለምትሉት ሰው ሊደርስ ስለሚችል ሼር እያደረጋችሁ ቪዲዮውን ተከታተሉ ስል በአክብሮት እጠይቃለሁ ማለት ነው። ይህ እንደምትመለከቱት በጣም ጥልቀት አለው። 5 ሜትር ወይም ደግሞ 19 ጎማ ነው ማለት ነው። አሁን ለምሳሌ ነው ይሄን የሰራሁት። እንዳልኳችሁ የፈለጋችሁትን ያህል መስራት ይቻላል። ጎንና ጎኑ እንዳይናድ ይሄ የመኪናው ጎማ በደንብ ጠብቆ ይዘዋል። ይናደር የሚባልን ቦታ መሰራት ይችላል። ይሄ በጣም ጽድት ያለ አሪፍ ስራ ነው እላችኋለሁኝ። እንግዲህ ለዛሬ ቪዲዮን በዚህ አጠናቅቀና በቀጣይ ቪዲዮ እንገናኛለን። ቀጣይ በምሰራላችሁ ቪዲዮ እንዲሁ እንደተለመደው በኮርኒስ እና በጂፕሰም ዙሪያ የምሰራ ይሆናል ማለት ነው። የኮርኒስ እና የጂፕሰምን ዋጋ አሁን ልክ አሁን ያለበትን የማሳውቃችሁ ይሆናል ቀጣይ። ለዛሬ በዚሁ ጨረስኩ። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። መልካም ቆይታ ይሁን፣ መልካም ቆይታ ይሁንላችሁ። ቪዲዮ እንደምትወዱት ተስፋ አለኝ። አስተማሪ ነው ብላችሁ ካሰባችሁ እንዳልኳችሁ ለወዳጅ ዘመድ ሼር እያደረጋችሁ እስከመጨረሻው መልካም